ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ልጃችሁ በሱስ የሚቸገር ወላጆች፣ በተለይ ይሄ መልእክት ደግሞ ለእናቶች ነው። ብዙ ቤተሰቦች ውስጥ ከምሰማቸው ከሚያጋጥም ነገሮች አንዱ ምንድነው? አንድ ልጅ ሱስ ውስጥ ይሆናል። ከዛ በኋላ እናት መቼም የእናት አንጀት አይቆርጥም እና ለልጃቸው የደበቁ ብር መስጠት፣ ከዛ ሌሎች እንግዲህ እህት ወንድሞች ወይ አባትም በቃ ሊቆርጡ ይችላሉ። እናት ግን መቁረጥ በቃ በጣም ያስቸግራታል። ከዛ ደግሞ አንዳንድ ጊዜ እንደውም ስራ አይሰራም፣ ሱስ ይጠቀማል። እሱን ልጅ እንደውም አብልጣው ላልትወድ ትችላለች። ይሄ ብዙ ጊዜ አጋጥሞኛልና እንደዚህ ሲሆን ምን ማድረግ እንችላለን የሚለውን ማወቅ ጥሩ ነው። አንዳንድ ጊዜ እንግዲህ ፍቅር ነው እኛ ብለን የምናስበው ነገር ምናልባት ሱሱንም ለማባባስ ይሄ እንግዲህ ኢኔብሊንግ ይባላል። ኢኔብል እያደረግንም ሊሆን ይችላል። አንዳንድ ጊዜ በቃኛ ልጃችንን ስለምንወደው ነው ብለን የምናደርገው ነገር ምናልባት ልጁ ጸጸት እየፈጠረብን ሊሆን ይችላል። ይሄ ኮመን ነገር ነው። ሱስ የሚጠቀሙ ሰዎች በጣም ወላጆቻቸው ቤተሰቦቻቸውን ይወቅሳሉ። እንዲያርገኝ አንተ እንዲያርገኝ እንዲህ ባይሆን ኖሮ እኔ እዚህ ውስጥ አልገባም ነበር ምናምን ይላሉ። እና አንዳንድ ጊዜ እውነት ነው፣ አስተዳደግ ላይ ችግሮች ይኖራሉ። ወላጆች ልጆቻቸውን በተለያየ መንገድ ኢሞሽናሊ፣ ፊዚካሊ ምናምን አቢዝ አድርገውም ሊሆን ይችላል ወዘተ። ጥሩ ሪሌሽንሺፕ ሳይኖር ይችላል። ነገር ግን የተወሰነ ነጥቦችን ማስታወስ ጥሩ ነው። የመጀመሪያው ነጥብ ምንድን ነው? ሁሉም ወላጅ ይሳሳታል። ይሄ ኖርማል ነገር ነው። መጠኑ ይለያያል እንጂ ፐርፌክት የሚባል ፍጹም የሚባል ወላጅነት የለም። እና እንግዲህ ይሄ ወላጆች የሚሳሳቱት ነገር ልጆች ላይ የተለያየ አይነት ተጽዕኖ ሊያሳድር ይችላል። ያሳዝናል። ግን በህይወት ውስጥ ኮንትሮል ዚ የሚባል በተን የለም። እንግዲህ የሆነ ታይፕ ምናምን ስናደርግ ወርድ ላይ ከተሳሳትን ኮንትሮል ዜድ አድርገን ፕሬስ ስናደርግ አንዱ ያደርገዋል፣ የተሳሳተውን ያጠፋዋል። በህይወት ውስጥ ግን ተመልሶ አንዱ ማድረግ ወይም ሪዱ ማድረግ አይቻልም። የለም፣ የተፈጸመው ነገር ተፈጽሟል። ከዛ ደግሞ ወላጆች እንግዲህ ልጆቻቸው ህፃን ያሉ ወይም ደግሞ ኃላፊነት ገና አደልት ሳይሆኑ ለእንትን ላሉት ነገር የወላጆች ኃላፊነት ነው ሙሉ ለሙሉ። እና ቴራፒ የሚባለውን በአብዛኛው እንግዲህ በልጅነት ያጋጠሙትን እነዚህ ነገሮች ሶልቭ ለማድረግ የሚደረግ ሙከራ ነው። ነገር ግን አንድ ሰው አደልት ከሆነ በኋላ ከ18 ዓመት በኋላ ወላጆቼ ድሮ እንዲህ ስላደረጉኝ እኔ አሁን ትክክለኛ ያልሆነ ውሳኔ ወስናለሁ፣ ሱስ ውስጥ እገባለሁ፣ እጠቀማለሁ፣ ለምን እነሱ እንዲህ ስለበደሉ የሚባለው ሎጂክ አይሰራም። አደልት ሰው ለሚያደርገው ነገር ኃላፊነት መውሰድ አለበት። በጭራሽ የወላጆች ጥፋት አይደለም። ከዛ በኋላ ይህንን ማስታወስ ያስፈልጋል። ሁለተኛው ፍቅር ማለት ደግሞ ሱስን ስፖንሰር ማድረግ ማለት አይደለም፣ ይለያያል። አንዳንድ ወላጆች በቃ ያስገርማቸዋል። ከየትም ብለው ለልጆቻቸው ሱስ የሚሆን ብር ሲሰጡ ታያላችሁ እና በጣም ያሳዝናል። እና በተቻለ አቅም ሱስ እንደሚጠቀምበት ያወቅም ብር አለመስጠት። ከዛ ግን ከሱስ ለመውጣት ከፈለገ ፈቃደኛ ከሆነ ሌሎች እገዛዎችን የሚያገኝበት መንገድ ላይ ማገዝ የተሻለ ነው። ለምሳሌ የሪሃብ መክፈል፣ ሌሎች ሰፖርቶችን ቴራፒ እንዲያገኝ ማገዝ፣ ይሄ ሄልፕፉል ነው፣ ፍቅር ነው። ከዛ ግን አይ በቃ እንትን ብየዋለሁ ብሎ ብር መስጠት ግን ይሄ ሱስን ስፖንሰር ማድረግ ነው፣ ኢኔብሊንግ ነው ማለት ነው። ሌላኛው አዜ ፋሚሊ ደግሞ አንድ ላይ ዲስከስ ማድረግ ጥሩ ነው እና ሁሉም ተመሳሳይ አቋም አንድ ላይ ደግሞ አብሮ በመጠን ግን ሰፖርት ለማድረግ ሲወስን አውትካሙ የተሻለ ነው የሚሆነው። ይሄ እንግዲህ ስነግራችሁ በጣም ቀላል ነው። የእውነት ግን ውስጡ ላሉበት ሰዎች በጣም ኮምፕሊኬትድ የሆነ ነገር ነው። ቴክኒካሊ ራሱ ይሄ እኮ በቃ ትልቅ ሰው ነው ማለት አደልት ነው ቢሉ እንኳን ኢሞሽናሊ በርደኑን ለመግለጽ ይከብዳል እና ኢትስ ኢዚየር ሴድ ዛን ዳን። ግን ለዛሬ ይዤላችሁ የመጣሁት መልእክት ይህንን ይመስላል። ይህን ቪዲዮ ብዙ እናቶች ብዙ ወላጆች እንዲያዩት ኮፒ ሊንክ፣ ሼር እና ሪፖስት ይደረግ። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።